አዲስ አበባ ሆ 4 ኪሎ ሆ አዲስ አበባ ሆ 4 ኪሎ ሆ ቦሌ ያ ቦሌ ቦሌ ያ ቦሌ ያወራ ሸገር ያወራ ቦሌ ቦሌ ቡልቡላ ብሏል። ይህን ዘፈን እንዴት እንደምወደው ታውቃላችኋል? ግን የሆነ ከትናንት ጀምሮ ነው ቦታ ዞር ስል የሆነ ሰው ይህን ዘፈን በስተት ነው የሰራሁት ይቅርታ ምናምን ሲል ሰማው ልበል። ትርጉሙ ስላልገባኝ ነውና ይቅርታ። ዋይ ለምንድን ነው ይቅርታ የተጠየቀበት? ይሄ ዘፈን እውነት ነው የተዘፈነው ትክክል ነው። ይቅርታ የሚያስብል ነገር አለ እንዴ? እኔ አሁን ስንት ሰርችበታለሁ? 4-5 አካባቢ ሰርችበታለሁ። ግን አይ ላቭ ኢት። እንደውም ዛሬም ደጋግሜ እሰራበታለሁ፣ እወደዋለሁ። እዚህ ጋር ያስቀመጥኳት ልጅ አለች ሎዛ። የትግራይ አክቲቪስት ናት። ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ሎዛ ጋራ ኮሌጅ አብረን የተማርነው እልል ያለች የሸጎሌ ልጅ ናት። እልል ያልኩ የደጃችሁ ቤት የፒያሳ ልጅ ነኝ። እርግጠኛ ነኝ ደጃችሁ ቤት አሁንም በኮሪደር ልማት ስላልነካው ስላላየው አሁንም ቢሆን ቆፈር ብታደርጉ ትብቴን አውጥታችሁ ማግኘት ይችላላችሁ። ትግሬ መሆኗን አውቃለሁ፣ አማራ መሆኔን ታውቃለች። አንድ ቀን ግን በዚህ ነገር ላይ አውርተንበት አናውቅም። አንድ ቀን ተነጋግረንበት አናውቅም። ዲፓርትመንታችን አንድ ነበር፣ ኢንፎርሜሽን ቴክኖሎጂ አይቲ ነበር የምንወስደውና ክላሳችን የተለያየ ቢሆንም አንዳንድ ሳብጀክቶችን ግን አብረን እንማር ነበር፣ አብረን ያገናኘን ነበር። አብሶ እንደዚህ ላብ ኮምፒውተር የሆኑ ነገሮች ላይ አብረን እንማር ነበር። ፕሮጀክቶች ምናምን ይኖራሉ። ያው አዲስ አበባ ላይ እንደምታውቁት ብሔር ብሔረሰቦች የሚኖሩበት ስለሆነ ትምህርት ቤቶች ላይ ያው ትገናኛላችሁ። የኛም ትምህርት ቤት በዘመኑ በቃ በጣም የሀብታም ትምህርት ቤት የሚባል ትምህርት ቤት ነበረ። ማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ በጣም ውድ የሚከፈልበት የነበረ ነው። አቅም ያለው መክፈል የሚችል ሁሉ ገብቶ የሚማርበት ነው። ሁሉም ብሔር ብሔረሰብ ጋራ ትገናኛላችሁ። ስለዚህ በጣም ብዙ ትግሬ ጓደኛሞች፣ ኦሮሞ ጓደኛሞች፣ እንደዚሁም ደግሞ ጉራጌ በቃ በአጠቃላይ ብሔር ብሔረሰቦች መግባት የቻለው ሁሉ ጓደኞቼ ነበሩ። ስለራስ ብዙ በጣም ማውራት ቢያስጠላም ሁሉም የወደኛ አይነት ሰው ነበርኩኝና አሁን ላይ ሳይሆን የሚደነግጡ ይመስለኛል። በርግጥ ግን ያው ሰው ያመነበትን ስለሚቆም በዛ ስለምቀጥል ነው እኔ ያመንኩበትን ነገር ስለማደርግ እና ሎዛም በሰዓቱ በጣም ጉርብትና የነበረን በጣም እንዋደድ የምንከባበር ልጅ ናት። ሎዛን የማይወድ ማንም አልነበረም በሰዓቱ። ሁላችንም የምንወዳት ልጅ ነበረች። ተጫዋች ቀልደኛ ናት። በእርግጠኝነት እዚህ ፕላትፎርም ላይ በሎዛ ልክ አራዳ አለ ቢሉኝ እኔ አልቀበልም። በጣም ያራዳ ልጅ ናት፣ አራዳ ናት። ከሁሉም ጋራ እንደየባህሪው እንደየሁኔታው የምትጫወት ልጅ ናት። በሰዓቱ ደግሞ ያው ቆንጆም ስለነበረች የገዛ ጓደኞቼ ሁሉ ጭምር አብዛኛው ወንዶች ሎዛን ይፈልጓት ነበርና ብዙ ትዝታዎች አሉ ማለት ነው። ዛሬ ላይ ሁለታችንም ጽንፍ የረገጥን ሆነናል። እኔም በገባኝ በማንነቴ በአማራነቴ ላይ ቆሜ ስለ አማራነት እናገራለሁ። እሷም ደግሞ በገባት ትግሬ ተጠቅቷል ብላ ስላሰበች ለማንነቷ ቆማለች። እና አንዳንድ ሰዎች በውስጥ በጣም ብዙ ከድሮም ጀምሮ ይጻፍልኛል ሎዛ እንደዚህ ምናምን በሷ ጉዳይ ላይ ብዙ እንድናገር። እኔ በግሌ እንኳን በሎዛ አይደለም በማንም ታውቃላችሁ እንደዚህ ሰጣ ገባ ስለማንም ማውራት ምናምን ሰው የፈለገው መብቱን ማድረግ ይችላል ብዬ ስለማምን አልገባም። ስለ ሎዛ ደግሞ ይበልጣውን ልናገር አልችልም እኔ። ምክንያቱም በደንብ አውቃታለሁ ሎዛን። እኔ ሎዛን ሁሉ ጊዜ በትላንት ነው እንዳስባት የምፈልገው። ትላንት ላይ ያለውን አብረን የነበርንበትን ጊዜ ያደስ የሚለው ማንነቷን ማሰብ ፈልጋለሁ። አሁን ያለው ማንነቷ ደስ አይልም ምናምን ለማለትም አልሞክርም። እሷ ናት የምታውቀው የራሷን መንገድ ራሷ ናት። ረጅም አመታቶችን አውርተን አናውቅም። እሷን በግሏ እኔም በግሌ ነው። አትነካኝም። ያው ያ ጊዜን በማሰብ ሊሆን ይችላል። እሷ አትነካኝም፣ እኔም እሷን ብዙም እንደዛ አይኖረንም። ምክንያቱም ተማሪ የነበረበት
ረጅም አመታቶች ላይ ብዙ ትዝታ ስለነበረን በጣም ታከብረኝ ወንድሟ ነኝ በጣም ማከብራት የነበረች እህቴ ነበረች ስለዚህ የታምራት ደስታ ዘፈን ደግሞ ያን ጊዜ እሷን በርግጠኝነት ስታዳምጡ የታምራት ደስታን ዘፈን የሚመጣባት ይመስለኛል ምክንያቱም ትምህርት ቤታችን ውስጥ ዝግጅት ይዘጋጃል እዚህ ጋር ባስኬትቦል አለ እዚህ ጋር ኳስ አለ ምናምን የዴይ ፓርቲ የሚባለው ማለት ነው ይሄ ዘፈን የለውም በቃ ዝም ብሎ ብቻ እንደዚህ ዘፈን ይከፈታል የታምራት ደስታም ሊሆን ይችላል የሆነ ዘፈን ይከፈታል ብቻ እንደዚህ ይሆናል ፓርቲው ምናምን የሚፈልግ ግን ማታ ላይ በዛው ይቀጥላል ማለት ነው ቀን ላይ ብቻ አሳልፎ መሄድ የሚፈልግ ደግሞ እንደዚህ አይነት ነገሮችን አሳልፎ ይሄዳልና በጋራ ሆነን የተለያዩ ጉብኝቶች ምናምን እንሄዳለን ምናምን አንዳንድ ጊዜ እዛ ጋር በቆምኩ እላለሁ በቃ እዛ ጋራ ፖዞኝ በቆምኩኝ ባልቀጠለች ህይወት